ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እንደምን ሰነበታችሁ? ዛሬም እንግዲህ አዳዲስ ነገሮች ተሰምተዋል። አስደንጋጭ ነገር ተሰምተዋል። አብርሃም ራሱን ስቶ መውደቁን ሰምቻለሁ። ዴቭ ሀብሉን ሲበጥስበት ነው እንግዲህ የወደቀው። ይህንንም እንግዲህ ከአቅራቢያው ካሉ ሰዎች ዝርዝሩን ይዤላችሁ ቀርብ ያለው። በሌላ በኩል ደግሞ በዴቭ እና በኤፍሬም መካከል አደገኛ ጸብ ተነስቷል። እንግዲህ ዴቭ ኤፍሬምን በቡጢ መምታቱን ሰምቻለሁ። ይሄም እንግዲህ ምን ተከሰተ፣ ከዛስ እንዴት ተለያዩ፣ እሱንም እንግዲህ ዝርዝሩን ይዤላችሁ ቀርብ ያለው። ወደ ጉዳይ ከመግባት በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱን አብሩት። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ትላንትና እንዳያችሁት ዴቭ እና ሄርሜላ ወደ ሩታ ቤት ሄደው ነበረ። በዚያም እንግዲህ ሀብሉን ካላለቅንልህ እያሉ እንግዲህ በጣም ሲጨቃጨቁና እንግዲህ በመሀል በጣም ብዙ ንትርኮችን ያያችሁ ይመስለኛል። በዚያም እንግዲህ ወደ ውጭ ይዘውት ወጥቶ ነበረ። ዴቭ እና ንፋስ ትቀበላለህ ብሎ እንግዲህ አብረው ሁሉም የወጡ እንደሆነ ያያችሁ ይመስለኛል። እንግዲህ ከወጡም በኋላ ነው እንግዲህ ብዙ በመሀላቸው ብዙ ጭቅጭቅ ከተጨቃጨቁ በኋላ ድንገት ዴቭ ሀብሉን ካወለቀበት በኋላ አብርሃም ራሱን ስቶ ወድቋል። በዚህም እንግዲህ በጣም ብዙ ሰዎች ሲደናገጡ ታይቷል። ኤፍሬም እና ሩታም እንግዲህ በዛ ሰዓት ደርቀው ነው የቀሩት። እንግዲህ በጣም ደንግጠው ነበረ። ዴቭም እንግዲህ በመደንገጥ አብርሃምን እንግዲህ እንቃ እያለ እሱን ለማስነሳት እየሞከረ ነበረ። ሄርሜላም በመደናገጥ አብርሃምን እንዲነቃ ስትሯሯጥ ነበረ። ውሃም ለማምጣት እንግዲህ ብዙዎቹ እየተሯሯጡ ነበረ። ነገር ግን አብርሃም እንግዲህ አልነቃም። ውሃም አምጥተው ቢረጩበት እንግዲህ አብርሃምን በጣም በአስደንጋጭ ሁኔታ እንግዲህ ራሱን ስቶ እንደተገኘ ነው የሰማሁት። በዚህም የተነሳ እንግዲህ አፋፍሰውት ወደ ሆስፒታል እንደወሰዱት ነው የተሰማው። ዴቭም እንግዲህ በንዴትና በመበሳጨት እንግዲህ ኤፍሬምና ሩታ ላይ ሲጮህባቸው ታይቷል። በዚያም እንግዲህ ነገሮችን ለማረጋጋትና የአብርሃምን ጉዳይ እንግዲህ አብርሃምን ለማንቃት ወይም ደግሞ እሱን ቶሎ ብሎ ወደ ሆስፒታል ለመውሰድ ሲጣጣር ነው የታየው። በዚያም የተነሳ በጣም ብዙ ሰዎች ተደናግጠውና እንግዲህ ግራ ተጋብተው ነበረ። እንግዲህ ብዙዎች እንደገመቱት ነው እየሆነ ያለው ማለት ነው። አሁን ላይ በጣም የሚያጠራጥር ነገር ነው በሩታና በኤፍሬም በኩል ያለው። እኔ ራሱ ገርሞኛል። እንደዛ እንግዲህ የአብርሃምን ታላቅ ወንድም እስከ መከራከር የሚያደርስና እንግዲህ አልፈታም የሚል ነገር ሲከሰት ይሄ ነገር እውነት ነው ወይ የሚያስብል ነገር ይፈጥራል። በዚህም የተነሳ እንግዲህ እኔም በጣም አናዶኛል። በተለይ ትላንትና እንግዲህ ኤፍሬምና ሩታ በጣም እያናደዱኝና በጣም እያበሳጩኝ ነበረ። እንግዲህ ልክ እንደ ዴቭ ነበር ስናደደ የነበረው። ይሄን ነገር ሳይ ምን ማለት ነው? ምንም ነገር ባይኖር ሰው እንደዚህ አይፈራም ብዬ ነው ማምነው። ነገር ግን ያደረጉትን ነገር ስለሚያውቁ በጣም ብዙ ነገሮችን እንግዲህ ለመደበቅ ሲሞክሩ የታዩ እንደሆነ አይታችኋል። በዚህም የተነሳ እንግዲህ ይሄ ነገር እውነት ከወለቀና አብርሃም እንግዲህ አሁን ፌንት የነቀለበት ጉዳይ ሪል ከሆነና ከነሱ ጋር የሚገናኝ ከሆነ በጣም አስጊ ነው የሚሆኑ። እነዚህ ልጆች የሄዱበት ርቀት እንግዲህ በጣም የሚያስፈራና ብዙዎችንም እንግዲህ የሚያስደነግጥ ነው ሊሆን የሚችለው። ይሄ ነገር እውነት ሆኖ አብርሃም የወደቀበት ምክንያት በእነሱ ምክንያት ከሆነ በጣም ብዙ ነገሮች እንግዲህ እንደሚቀየሩ ግልጽ ነው። በዚህም የተነሳ ኤፍሬምም እንግዲህ ከወንድሞቹ ጋር ያለው ነገር በዚሁ ሊያበቃ ይችላል። ሲቀጥል ደግሞ ሩታም እንግዲህ የመጨረሻውን ነገር ኢቭን ልጇን እስከ ማጣት ድረስ ልደርስ እንደሚችል ነው የተረዳሁት። ምክንያቱ ደግሞ ይቺ ልጅ እንግዲህ በልጇ አባት ላይ እንደዚህ አይነት ነገር መፈጸሟ በሕግ ራሱ እንደሚያስጠይቃት ግልጽ ነው። ይህም በዚህም የተነሳ ደግሞ የአብርሃምን ቤተሰቦች እንግዲህ ሁሌም ቢሆን ሩታ መውቀሳቸውን አያቆሙ ማለት ነው። እንዴት እንደዚህ ታደርጋለች የሚለው ነገር መምጣቱ አይቀርም። እሱ ላይ ያደረገችውን ወደፊት ልጇ ላይ እንደማታደርግ እንግዲህ ሌላ ምንም ምክንያት የላትም። በዛ ላይ ደግሞ የልጅቷን ጭካኔ ነው የሚያሳየው። በዚህም የተነሳ የሩታ ከአብርሃም ቤተሰቦችና ከአብርሃም ጋር ያላት ህይወትም የመቆረጥ ቻንስ አለው። ሲቀጥል ደግሞ ልጇንም በህጉ የማጣት ቻንሷም ሰፊ ነው። ይህ ልጅ በገዛ ፈቃዱ የፈለገውን ነገር ማድረግና የፈለገው ቦታ መሆን ሲቻል እንደዚህ አይነት
አይነት ነገሮችን ተጠቅሞ እንግዲህ ማስገደድ ይሄ ከህግም ከሞራልም አንጻር እንግዲህ በጣም አስጊና በጣም ደግሞ በጣም አስቀያሚ ነገር እንደሆነ ሁላችንም የምናውቀው ነገር ነው። እውነት ግን ይሄን ነገር ሩታ አድርገው ከሆነ እኔ ራሱ በጣም እንግዲህ ከዛ በኋላ እኔ እንጃ እኔ ልጅቷን ማየት ራሱ እንደማልፈልግ ነው የምነግራችሁ። በጣም አስቀያሚ ነገር ነው። በዚህም የተነሳ እንግዲህ ብዙዎች ይሄን ነገር እውነት ይሆን እንዴ ብለው እንግዲህ እየገመቱ ይገኛሉ ማለት ነው። በሌላ በኩል ደግሞ ዴቭ እና አብርሃምም ተጣልተው ነበረ። እንግዲህ እንዳያችሁት ኤፍሬምም በጣም ሲከራከሩና እንግዲህ ጣልቃም እየገባ ታላቅ ወንድሙን በጣም እንግዲህ ሲከራከሩ ያያችሁ ይመስለኛል። በጣም እያስጠነቀቀው እንደነበረም ተመልክታችኋል። ዴቭም ትዕግስቱ እስኪሟጠ ድረስ ተው ረፍ እያለው እንግዲህ በጣም እያስጠነቀቀው ነበረ። ነገሮችን መልሶ እንግዲህ እንደ ታላቅ ወንድም ረጋ ብሎ ለመጠየቅ ሲሞክር የተመለከታችሁ ይመስለኛል። በዚያም የተነሳ እንግዲህ ወደ ውጭ በወጡበት ቅጽበት ነው እንግዲህ ነገሮች ሞር እየከረሩና እንግዲህ አብርሃምን ለማላቀቅ ኤፍሬምም ሲሞክር በዚያ የተነሳ ኤፍሬምን በቡጢ መቶት እንደነበረ ሰምቻለሁ። እንግዲህ ዴቭን መካከል አደገኛ ጸብ ተነስቶ እንግዲህ እንዳነቀውና ከዚህ በኋላ እረፍ ብያለሁ በእኔ ጣልቃ አትግባ ሲል ነው ዴቭ እያስጠነቀቀው ማለት ነው። ኤፍሬምም እንግዲህ እየተነጫነጨ ለምን ልጁን ታስገድደዋለህ እያለ ሲጠይቀው ነበረ። በዚያም እንግዲህ ለምን ትመታኛለህ፣ እንዴት ትመታኛለህ ብሎ በጣም ኤፍሬምም ተናዶበት ነበረ። ነገር ግን በመሀል እንግዲህ ሩታና ሄርሜላ ገብቶ ነገሮችን ለማርገብ ሞክረው ነበረ። በዚያም ቅጽበት ነው እንግዲህ ከአብርሃም አንገት ላይ ሀብሉን የበጠሰው ማለት ነው ዴቭ። በዛም የተነሳ ነው አብርሃምም እንግዲህ ራሱን ስቶ የወደቀው ማለት ነው። በዛች ቅጽበት እንግዲህ ሁሉንም ነገር ረስተው ተደናግጠው ነበረ። ነገር ግን ደግሞ ይሄ ነገር እውነት ከሆነና አብርሃም የወደቀበት ምክንያት እንግዲህ በእነዚህ በሁለቱ ልጆች ከሆነ በእርግጥ የኤፍሬም ወንድምነት እዛ ጋ የሚያበቃ ይመስለኛል። ምክንያቱ ደግሞ እንዴት በገዛ ወንድሙ ላይ እንደዚህ አይነት ነገር ይፈጽማል የሚባለው ነገር ይመጣል። እንዴት ከሌላ ሰው ጋር ተጣምረ የገዛ ወንድም ላይ እንደዚህ አይነት ነገር ታደርጋለህ? የፈለገ ነገር ቢሆን የፈለገ ነገር ለሱ ብታስብ እንደዚህ አይነት ርቀት አይኬድም። ነገሮችን እንግዲህ ልጁ ዋናው ባለቤቱ ወይም ደግሞ አብርሃም በሚፈልግበት ወይ ተመካክረን ለማድረግ ይጠራል እንጂ እንደዚህ አይነት ርቀት እንግዲህ አይኬድም። ስለዚህ ይሄ ነገር እውነት በዛ በሀብሉ ምክንያት ከሆነ አብርሃምም የወደቀበት ምክንያት እንግዲህ ለኤፍሬም የመጨረሻው ጊዜ ሊሆን እንደሚችል ነው እኔም የሚሰማኝ። እንግዲህ የመጨረሻው ከነሱ ጋርም ያለው ቤተሰብነት ይቋረጣል። በእርግጥም ደግሞ ሁላችንም ልናደርገው የምንችለው ነገር ነው። እንግዲህ እነ ዴቭም ሌሎችም ቤተሰቦች ሊያደርጉት የሚችለው ምክንያቱም እንዴት በገዛ ወንድ የፈለገ ነገር ቢሆን በገዛ ወንድማችን ላይ እንደዚህ አይነት ነገር ብንወደውም ምንጠለውም ልናደርግ አይገባም። በዚህም የተነሳ ኤፍሬም ከቤተሰቦቹ ሊቆራረጥ እንደሚችል ነው እኔም የሚሰማኝ። እኔም ግን አናዶኛል እንዴት ይህን ያህል እንደተከራከሩና እንግዲህ አይወልቅም ብለው ነገሮችን ጭራሽ እያወሳሰቡት ነበረ። ራሳቸውን እንግዲህ እንደ ጥፋተኝነት እያስቆጠሩ ነው። ዴቭም ያላሰበውን ነገር እንዲያስብ ሲያደርጉት እንደነበረ የተመለከታችሁ ይመስለኛል። ዴቭም እንግዲህ እኔ እንደዚህ አይነት ነገር ማሰብ አልፈልግም ብሎ ነው እንግዲህ ወደ ቤታቸው የሄደው። እንደዚህ አይነት ነገር ታደርጋላችሁ ብዬ አልጠብቅም ብሎ እንግዲህ በእነሱ ላይ ሙሉ ተስፋውን አድርጎ ነበር። ነገር ግን አከራከራቸውና እንግዲህ አይወልቅም ብለው እንደዛ እንግዲህ ግግም ሲሉና በጣም ደግሞ ለነገሮች ቀደም ሲሉ ይሄ ነገር እንዴ እውነት ነው እንዴ የሚያስብል ነገር ነው። ልጁንም እንግዲህ ዴቭንም አይምሮውን እየበጠበጡትና ወደ የማይፈልገው ሀሳብ ውስጥ እንዲገባ እያደረጉት ነበረ። በዚህም የተነሳ እንግዲህ ይሄ ነገር እውነት ከሆነ ለኤፍሬምም ለሩታም የመጨረሻቸውን ነገር እንደሚሆን ነው እኔም የሚሰማኝ። ብዙዎችም እንግዲህ እንደዛ እያሉ እንደሚገኙ ነው የተረዳሁት። ተመልካቾች እዚህ ላይ ያላችሁን ሀሳብ አስተያየት እስኪ ነገሩኝ። እናንተስ ይሄ ነገር እውነት ሊሆን ይችላል ወይስ ደግሞ ሩታና ኤፍሬም እንግዲህ ሀብሉ አይወልቅም ብለው መከራከራቸው አያስጠረጥራቸውም ወይስ እናንተስ ምንድነው ጥርጣሬያችሁ? እዚህ ጋር የአብርሃምስ እንግዲህ ራሱን ስቶ መውደቁ በእነሱ ምክንያት ወይስ ሌላ ነገር ጥሎት ነው? ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። የደውል ምልክቱንም አብሮት አዳዲስ ነገሮች ሲደርሱን ተከታትዬ የማቀርብላችሁ ይሆናል። እስከዚያው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።